ሽማግሌ ጀርመን ሀገር ነው የምኖረው ብሎ የሌላ ሰው ፕሮፋይል አድርጎ ሽማግሌ ሰው 80 ሴት ራቁቷን ልክ ቴሌግራም ላይ የታየው ይዞታል። 80 ሴት አሜሪካ ይወስደኛል፣ ገንዘብ አለኝ፣ ባለ ቢዝነስ ነኝ። ኖ ጀርመን ወስዳችኋለሁ። በጣም ካምፓኒ ከኢትዮጵያ ተቀጥሬ ነው ጀርመን የምኖረው። ትልቅ ካምፓኒ አለኝ፣ የዛ ድርጅት ባለቤት ነኝ፣ ከኔ ጋር ኢንቨስት አድርጉ እያለ የማዳም ቅመምን እጅግ 80 ሴት ታጭዳ ራቁቷን ራሷን ስታጫውት ቀርፏቸዋል በሙሉ የማዳም ቅመሞች። እነ ፋጡማ ተቀርጸዋል። እነ ጠጅቱ እነ ፋጡማ ተቀርጸዋል። ማርቆስ ይባላል። ማርክ ነኝ ብሏቸው ማርቆስ ነኝ ማርክ ብሏቸው ሀቢባ ቤት 80 ምናምን ሴት መጫወቻ ሆናለች። የአረብ ሀገር ሴት መጫወቻ ነው። እኔ እኮ አፍቅሬው ነው፣ እኔ ወድጄው ነው ኝኝኝኝ ትያለሽ። ወደሽው ነው። አሁንስ ወደድሽው በደንብ። አሁን እኔ ራሴን ላጠፋ ነው በዚህ ሰውዬ ምክንያት። በቃ ቤተሰቦች ቪዲዮ ካዩት እኔ በቃ አቢባ ግደኝ፣ አቢባዬ በዚህ እኔን በቃ ከጉድ አውጪኝ፣ እኔ አቢባ ከጉድ አውጪኝ፣ አቢባዬ ከጉድ አውጪኝ። አቢባ ነበር ስታደዋውልሽ የነበረው፣ ለአቢባ ነበር ብልቅጥ እያል ስትነሽ የነበረው፣ ለአቢባ ነው። አቢባ ነበር እግር ስትይዝ የነበረው። አይ ነው ማህዬ ነበር። ያውም ገንዘብም ጭምር ነው የሚቀበላቸው እኮ ጀርመን እየኖረ ገንዘቡን ላይ ይቀበላቸው ነበር። ሸዋሿ የሚሰሩት አብዛኛው አረብ ሀገር ያሉ እህቶቻችን በሸዋሿ ይታወቃሉ። በሸዋሿ እጥብ ነው የሚደረጉ። አይሰሙም እንኳን የሚሏት ደስ የሚል አባባል የምወድላቸው እንኳን ገንዘቤን ልቤን ሰጥቼዋለሁ ትውረገረጋለች ደግሞ ልክ ብልቅጥ ብላ ስትመጣ ወይኔ እናቴ አቢባዬ እናቴ እንዳታይ አደራ፣ ቤተሰብ ካየኝ እኔ ራሴን ነው ምንም ማድረግ አልችልም። በጋ ጎዲያ እናቴ ስትልክሽ ተበድራ ተለክታ ልጄ ጧሪኝ ነው የምትልሽ። ልጄ ጧሪኝ እባክሽ አደራ፣ ወንድምሽ ደሃ ነው፣ እኔ ደሃ ነኝ፣ ቅጠል ሸጬን ያሳደግኩሽ፣ እኔን አተርሺ ነው አንቺ የኔ ፍቅር እኔ እናንተ ስንጋባ ስንኖር የት ያለሽ ፋጡማ የሹሉቃ ምርኮኛ፣ የቢኒ ምርኮኛ፣ የቢኒ ብቻ፣ የደመቀ ብቻ፣ ፋጡማ ፎዚያ የደመቀ ብቻ እያል ስም ታወጫለች ቲክታክ ላይ ስትታይ። የመቁ የእናቷ ብቻ የአባቷ ብቻ ትያለች። ሰገጤ ናችሁ አብዛኛው አረብ ሀገር። ሌላም ደግሞ ሰውዬው እየተወራ ያለው ስለ እኚህ ሰውዬ ነው። ኦኬ እየተወራ ያለው ስለ እኚህ ሰውዬ ነው እንዲታያችሁ። ሌላም ደግሞ ፒክቸር አለኝ። ይሄም እሱ እስቲ ኦኬ። በጣም ገጽታው ይቀያየራል። እዚህ ጋር ደግሞ ወጣት ይመስላል። ፂሙን በጣም ሲላጭና ጥቁር ቀለም ሲቀባ ወጣት ይመስላል። እዚህ ጋር ግን እዩት። ሌላም ደግሞ በጣም ሽበት ውርር ያደረገበትን ፎቶ አሳያችኋለሁ። ትክክለኛ መልኩ እዩት። ይሄ ነው ፎቶ እና ፂሙን ሲላጭ እዚህ ጋር እዩት። እሱ የሚያሳያችሁ ላይ ፂሙ ሙልጭ ስላደረገ ወጣት ይመስላል። እዩ ፋውንዴሽን ምናምን ተቀብቷል። ሁሌ በፍሊተር ነው ፎቶ ራሱ ከተነሳ በፍሊተር ነው የሚነሳው። ይሄ ነው መልኩ። ሁለተኛ ደግሞ ሀቢባ እንደምታውቂው እኔ ላይቭ ላይ መግባት አልችልም። ትናንትና ነው ኢቨን ሚዩት ራሱ ያስተማርሽኝ እና ስለ ብሔር እና ስለ ሃይማኖት ገብቶ ይናገር ነበረ እና ኢቨን አንዳንድ ሰዎች ይዝቱ ነበር አንለቅህም ምናምን እያሉ እና ሰዎች እንዲያውቅ የምፈልገው ነገር በብሔር ተናገሬ አላውቅም፣ ስለ ሃይማኖትም ተናገሬ አላውቅም እና እኔ አይደለሁም ቢኒያም ነበረ። ቢኒያም ኦር ማርቆስ ምናምን የሚባለው ሰውዬ ነው እየገባ ሲሳደብ። ቢኒያም ጌታቸው ነው እና ሁለተኛ ደግሞ ሶፍትዌር ኢንጂነር ነኝ ምናምን የሚለው ውሸት ነው። ከድሮ ፌስቡክ አካውንቱ ላይ ያገኘሁት እንትን ይሄ ነው። ቢኒ ዲሽ ነው የሚባለው፣ ሶፍትዌር ኢንጂነር አይደለም። ዲሽ እየሰራ ነው። የሶፍትዌር ኢንጂነሪንግ ነው የሚለን። ዲሽ ጠጋኝ ነው። ይኸው ጉድ ተመልከቱ። ዲሽ ነው የሚጠግ ነው። ኢትዮጵያ እያለ ዲሽ ጠጋኝ ነበር። አዎ ይኸው እዚህ ጋር 9,000 ብር ነበር። 24,000 ዩሮ ነው ደሞዜ ያለው። ዲሽ ጠጋኝ ሆኖ ነው። ኢትዮጵያ እያለ ዲሽ ነበር የሚጠግ ነው። ጋይስ ዲሽ ነበር እንትን የሚለው እና ስለ ሶፍትዌር ምንም የሚያውቀው ነገር የለም።
ምክንያቱም የሆነ አንዳንድ ነገር ስትጠይቂው ስለ ኮምፒውተር አንዳንድ ነገር ስትጠይቂው ፋራ ነው፣ ላይክ ምንም አይገባውም ማለት ነው እና ውሸት ነው እና ይህ ሀክ አደርጋለሁ ምናምን የሚለው ኮምፕሊትሊ ውሸት ነው። ሰውየው ዲሽ ነው የሚሰራው እና ኢሮስታርን ለመግጠም 9200 ብር ነበር ሰውን ቻርጅ የሚያደርገው እና ሰውየው እየተወራ ያለው ስለኚህ ሰውዬ ነው። ኦኬ እየተወራ ጫት ከተለያየ ቦታ ሌሊት የምትመጣው የምትንገራገረው ሙስሊም ልጄ ከጫት ከተለያየ ቦታ እንደለወጥክልኝ ካለ ኤቪደንስ አለኝ፣ ቮይስ አለኝ። እንዴት ነው ማለት ስዊትን ማለት ነው ከጫትና ከመጠጥ ላይ ለወጥ። እሺ ከዚህ በፊት ደግሞ እንትናን ራሱ አበበችን ራሱ እኔ ነኝ ከመጥፎ ህይወት ያወጣኋት ስትል ነበር። ከመጥፎ ህይወት ብያለሁ። ሁሉንም ሴቶች አንተ ነው ከመጥፎ ህይወት ያልኩበት ምክንያት ከነበረችበት ስታንዳርድ የነበረችበት ነው እንጂ ዱርዬ ነችና ሌላው እንድታወራ አላልኩም እኮ ማለት እዚህ ጋር አሁን የተከራከራችሁ ያላችሁ ከቅድም ጀምሮ ስናገር ነበረ። ሪሲ ስትይልሽ እኔ ይኸውልሽ ሀቢባ አንድ ነገር ላስረዳሽ። አንቺ ራስሽ ፎልት አለብሽ። ስህተትሽ ምን እንደሆነ ታውቂያለሽ። ከአንድ ወገን ነው እየሰማሽ ያለሽው። ወርቅ ገዛሽኝ ሪሲት አለኝ። ሪሲት እኮ እየላኩልሽ እኮ ነው የወርቁን። እንዴት ነው we are not talking about the receipt okay በቃ ስለዚህ ይኸውልሽ የላኩላቸውንም ሪሲት ገንዘብ እኮ እህቶች እንኳን የሉኝም። ስለዚህ ኢሉሚናቲ ስለሆንክ ነው አንተ በሰው ህይወት የምትጫወተው። ማንም አይሰማህም። ከዚህ በኋላ የምታመጣውን እናያለን። ስለዚህ ሪሲቶቹን እያቸው ነገ ቅጠሪኝ እንዳይሆንሽ የተቀሩትንም ሰብስቤ ዶኪመንቶች የ3 ዓመት ወደ አለም የ4 ዓመት ይኖረኛል። የእያንዳንዳቸው ማምጣት እችላለሁ። በአንድ ሳይድ ብቻ መወገን አይደለም። ሪሲት ስትይኝ እኮ 18 ሪሲት ልኬልሻለሁ አይደል? ደብል ነው እኮ የላከው 18ቱን ሲቆጣ አጣሪ ስራ ላይ ስለሆንኩ ነው። ደብል ስለሆነ ሳይሆን አጣሪ አቡ ላውራ ፕሊዝ ማሳላት ካለብሽ አጣሪ ይኸውልሽ። ለምሳሌ አበበች ለተባለ ይኸውልሽ 2 ነው የከፈልኩት። ለምሳሌ እንደምሮ በዚህ ጋር ቁጭ ብለን ብንል ማለት ነው መጀመሪያ 1600 ላኩላት የመጀመሪያው። ከዛ ደግሞ 8000 ላኩላት። ቆየና ደግሞ ግማሽ ሲመለስ 4100 ሲመልስ የተቀረውን ደግሞ 9500 ነው የተቀረውን አስቢው። ወደ እንደዛ አይደለም። ስለ ገንዘብ የምታወራው ለምንድን ነው? ያርናት በቃ ስለዚህ ይኸውልሽ እኔ ይኸውልሽ ያለ ምክንያት ይኸውልሽ እኔ ከማንም ገንዘብ ይሰጥኳል። እያወራን ያለነው ስለ ገንዘብ አይደለም፣ ስለ ሴቶች ህይወት ነው። የሴቶችን ቪዲዮ እየቀረጽካችሁ ይኸውልሽ የሴቶች ቪዲዮ ካለ ቪዲዮችን አምጪ ይኸውልሽ ሀቢባ አንድ ነገር ላስረዳሽ። እኔ አለቃና እንጀራዬን ትቼ ነው እዚህ ጋር የማወራው። ኧረ የምን እንጀራ የምን አባ እንጀራ ባንቀን የምትዞር ነገር እንጀራና ትጫጫዋ ሁላ አለኝ። ሪዝን አልኩሽ እኮ አለኝ። ሪዝን አለኝ። ሴሌብሬት ያደለውም እኔ አሳይሃለሁ። የሁሉም ሪዝን አለኝ አልኩሽ እኮ የሁሉም እኔ አሁን ከቻልሽ ማለት ነው እኔን ካከበርሽኝ አንድ ነገር ሀቢባ ካለ ታምጣና እዚህ ጋር ታርገው እኮ አልኩሽ እኮ። አንቺስ ባላየሽ ከሆነ ኦኬ። እኔ እዚህ ጋር እየተከራከርኩ ያሉት በአንድ ወገን ከመወገን ሰምተሻቸዋል። ማስረጃ ተልኮልኛል። ሰምተሻቸዋል አይደል ሀቢባ? ቆይ አይደል ፕሊዝ ሰምተሻቸዋል? ያለንበት ቁርአን ስትባሉ ሰፍ የምትሉት ለምንድን ነው? ያለንበት ኮንዲሽን የኢትዮጵያ ሴቶች ችግር ላይ ስለሆነ ነው። ትናንትና ያልሽው ሰውዬ ደግሞ ችግር በባል አይደለም የሚያልፈው። የኢትዮጵያ ሴቶች ችግር ላይ ስለሆነ ችግራችሁ በባል አይደለም የሚቀረፈው፣ በስራ ነው፣ ሰርቶ ገንዘብ በመያዝ ነው። በባል ችግር አይቀረፍም። ባል ራሱ ሌላ ችግር ነው። ይኸው ማርቆስ ቫይረስ ተጠቂ ነሽ አንቺም ጋር ጽፎ ማርቆስ ሞታ ኢሞ ላይ አወራኝ። ስልክ ወሰደ ኢሞ ላይ አወራንና ማታ ላይ ምልግትግት ያለው ሲያመጣ እንደ ፍጹም እንዳይት ነገር አላደርግም። ምን አለ? ምን ሲል ነው? ምንድነው የሚቸግርሽ ምናምን አለኝ። አሁን በሰዓት ስራ ስለሌለ የቤት ኪራይ ምናምን አደረገው የተወሰነ ብር ፈልጋለሁ ስለው በቃ ጠዋት 500 ይሬ ነው ይሬ ያስገባልሻለሁ ምናምን አለኝ። እና ፎቶግራፍ የዛውን ልጅ ትላንትና አንቺ ላይ ቤት የነበረው ልጅ ፎቶግራፍ ነው የመኪና ቁልፍ ይዞ ምናምን የላከልኝ። ያው እኛም መቼም አንቺ ደግሞ ያለንበትን ኮንዲሽን ታውቂያለሽ። ከድህነት መውጣት እንፈልጋለን። የልጆች እናት ነን። ለልጆቻችን የሚያስፈልገን ነገር አለ። ሲንግል ማም ነኝ። የአራት ልጆች እናት ነኝ። ሲንግል ማም ነኝ። የምታሰር የምፈታ ሴት ነኝ። አሁን በዚህ ሰዓት እርዳታ የምፈልግ ሴት ነኝ። ባልሽስ? አሁን በዚህ ሰዓት ባሌ ከጎን የለም፣ አብሮኝ የለም ማለት የት ሄደ? ሾፌር ነው ግን ያው አልተግባባንም፣ አብረን አንኖርም። እና ታዲያ 4 አስወልዶ ልጆቹን የማሳደግ ኃላፊነት አለበት እኮ። ልጆቹን አይረዳም? በሚችለው አቅም ለልጆች ትምህርት ቤት ክፍያ ይከፍላል። ግን እነሱ ስራቸው ከሲቆም ሲነሳ ስለሆነ አሁን እውነት እነሱም ከኛ በላይ ስራ የላቸውም።
እኔ ነኝ የሳፖርት ቤቴን ማንቀሳቀስ የነበር እኔ በሚሊዮን ማንቀሳቀስ የነበር ነጋዴ ነኝ። በቆሎ ነጋዴ። ዞሮ ኮንዲሽኑ ልክ አይደለም። እግዚአብሔር ይመስገን ግን ጤነኛ ነኝ። ኮንዲሽኑን ለማስተካከል ነው የኛው ፈረንጁ ቃል ይልክ የነበረው እነ ማርቆስ ምናምን ኮንዲሽን ያስተካክላሉ ብለሽ ነው ባል ስትባሉ ሰፍንበት ኮንዲሽን ታውቂያለሽ። ከድህነት መውጣት እንፈልጋለን። የልጆች እናት ነን። ለልጆቻችን የሚያስፈልገን ነገር አለ። ያን ነገር ማሟላት እንፈልጋለን። ስለዚህ ሲንግል ማም ነኝ። የአራት ልጆች እናት ነኝ። ሲንግል ማም ነኝ። የምታሰር የምፈታ ሴት ነኝ። አሁን በዚህ ሰዓት እርዳታ የምፈልግ ሴት ነኝ። ባልሽስ? አሁን በዚህ ሰዓት ባሌ ከጎን የለም፣ አብሮኝ የለም። ማለት የት ሄደ? ሾፌር ነው ግን ያው አልተግባባንም፣ አብረን አንኖርም። እና ታዲያ 4 አስወልዶ ልጆቹን የማሳደግ ኃላፊነት አለበት እኮ። ልጆቹን አይረዳም? በሚችለው አቅም ለልጆች ትምህርት ቤት ክፍያ ይከፍላል። ግን ኮንዲሽኑን ለማስተካከል ነው የኛው ፈረንጁ ቃል ይልክ ነው በሰው ፎቶ ሲሸቅል የኖረው። በማን በሆሳሚ ፎቶ 8 ዓመት ከ2017 ጀምሮ እስካሁን ድረስ በሱ ፎቶ ሴቶችን 83 ሴቶችን ጀንጅኗል። ራቁት ቪዲዮዎችን ፎቶዎችን ይዟል። ግን የራሱም ራቁት ቪዲዮ አለ። የሴት ጀግና የራቁት ቪዲዮ ሳያግዳት ምንም ነገር ሳያግዳት አደባባይ ላይ ወጣ ከእሷ ቀጥሎ ለሚመጡ ሴቶች ድምፅ ለመሆን የወጣች ጀግና አንደኛ አበበች ናት። ሁለተኛ ዊአር ኦፕን ናት። እየተከታተለች በየሄደበት የእሱን ማንነት እየተናገረች የእሷ ጉዳይ አልፏል። 3 ዓመት ሆኖታል። የእሷን ከፖሰተባት ለቤተሰቦቿ ከደረሰባት ከዛ ችግር ወጥታ ጠንካራ ስለሆነች ራሷን ሳታጠፋ ጀግና ሆና ከዛ ችግር ወጥታ 3 ዓመት ሆኗት ህይወቷን የቀጠለች ሰው ናት። ግን የአበበችን ጉዳይ ስትሰማ መጣች። እኔንም እንዲያርጎኛል ይምጣ ያቀኛል አለች። ከተዋወቁበት አፕሊኬሽን ላይ አሳዳ አጋልጣ ያስጠፋችው እሷ ናት። ዊያሮፕን ሁለተኛ አንቺን እጅግ በጣም አድርጌ ያመሰግነኛል። ሶስተኛ ስዊት ናት። ስዊት ኢትዮጵያ ውስጥ ስለምትኖሩ ኔትወርኳ ነቅሏት ነው ሰዓትም ስለሄደ። ስዊትም በጣም ጎበዝ፣ መድኃኒት ብትጠጣም ድናለች። ጎብዛ ነው የምኖረው ብሎ የሌላ ሰው ፕሮፋይል አድርጎ ሽማግሌ ሰው 80 ሴት ራቁቷን ልክ ቴሌግራም ላይ የታየውን ይዞታል። 80 ሴት አሜሪካ ይወስደኛል፣ ገንዘብ አለኝ፣ ባለ ቢዝነስ ነኝ። ኖ ጀርመን ወስዳቸዋለሁ። በጣም ካምፓኒ ከኢትዮጵያ ተቀጥሬ ነው ጀርመን የምኖረው። ትልቅ ካምፓኒ አለኝ፣ የዛ ድርጅት ባለቤት ነኝ። ከኔ ጋር ኢንቨስት አድርጉ እያለ የማዳም ቅመምን እጅግ 80 ሴት ታጭዳ ራቁቷን ራሷን ስታጫውት ቀርፏቸዋል በሙሉ የማዳም ቅመሞች። እነ ፋጡማ ተቀርጸዋል። እነ ጠጅቱ እነ ፋጡማ ተቀርጸዋል። ማርቆስ ይባላል። ማርክ ነኝ ብሏቸው ማርቆስ ነኝ ማርክ ብሏቸው ሀቢባ ቤት 80 ምናምን ሴት መጫወቻ ሆናለች። የአረብ ሀገር ሴት መጫወቻ ነው። እኔ እኮ አፍቅሬው ነው፣ እኔ ወድጄው ነው ያለሽ ወደሽው ነው። አሁንስ ወደድሽው በደንብ። አሁን እኔ ራሴን ላጠፋ ነው በዚህ ሰውዬ ምክንያት። በቃ ቤተሰቦቼ ቪዲዮን ካዩት እኔ በቃ አቢባ ግደኝ፣ አቢባዬ እንደዚህ እኔን በቃ ከጉድ አውጪኝ፣ እኔ አቢባ ከጉድ አውጪኝ፣ አቢባዬ ከጉድ አውጪኝ። አቢባ ነበር ስታደዋውልሽ የነበረው፣ ለአቢባ ነበር ብልቅጥ እያል ስትነሽ የነበረው፣ ለአቢባ ነው። አቢባ ነበር እግር ስትይዝ የነበረው። አይ ነው ማህዬ ነበር። ያው ገንዘብም ጭምር ነው የሚቀበላቸው እኮ ጀርመን እየኖረ ገንዘቡን ላይ ይቀበላቸው ነበር። ሸዋሿ የሚሰሩት አብዛኛው አረብ ሀገር ያሉ እህቶቻችን በሸዋሿ ይታወቃል። በሸዋሿ እጥብ ነው የሚደረጉ። አይሰሙም። እንኳን የሚሏት ደስ የሚል አባባል የምወድላቸው እንኳን ገንዘብን ልቤን ሰጥቼዋለሁ ተውረገረጋለች ነው። ልክ ብልቅጥ ብላ ስትመጣ ወይኔ እናት አቢባዬ እናቴ እንዳታኝ አደራ፣ ቤተሰብ ካየኝ እኔ ራሴን ነው ምንም ማድረግ አልችልም። በጋ ጎዲያ እናቴ ስትልክሽ ተበድራ ተለክታ ልጄ ጧሪኝ ነው የምትልሽ። ልጄ ጧሪኝ እባክሽ አደራ፣ ወንድምሽ ደሃ ነው፣ እኔ ደሃ ነኝ፣ ቅጠል ሸጬን ያሳደግኩሽ፣ እኔን አትርሺ ነው። አንቺ የኔ ፍቅር እኔ እናንተ ስንጋባ ስንኖር የምኘት ያለሽ ፈጡማ የሹሉቃ ምርኮኛ፣ የቢኒ ምርኮኛ፣ የምርኮኛ የቢኒ ብቻ፣ የደመቀ ብቻ፣ ፋጡማ ፎዚያ የደመቀ ብቻ እያል ስም ታወጫለች። ቲክታክ ስትታይ የመቁ የእናቷ ብቻ
የአባቷ ብቻ ያለች ሰገጤ ናቸው። አብዛኛው አረብ ሀገር ፋርሸቶች ናቸው። ጀርመን ሀገር ነው የምኖረው ብለው